ሰላም ጤና ይስጥልን ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። እዩና ቡራ ባደረጉት የዲኤንኤ ምርመራ ላይ እንግዲህ ተቃውሞ እየተነሳ ይገኛል በአሁን ሰዓት። ምክንያቱም ቡታጅራ ላይ ዲኤንኤን ምርመራ እንደማይደረግ እና ደግሞ ውሸት እንደሆነ ለምንድነው ኦዲንስን የሚዋሹት የሚል ነገር እንግዲህ እየተወራ እየተናፈሰ ይገኛል። በእርግጥ ምርመራ ከዚህ በፊት ወደ ውጭ ተልኮ ነበር ምርመራ የሚደረገው ታውቃላችሁ አይደለም? ደማቸው ምናምን ማለት ነው። እና አሁን ላይ ግን እዛው ኢትዮጵያ ውስጥ እንደሚደረግ አውቃለሁ። ብዙ ጊዜም ደግሞ ሰማለሁ ሶሻል ሚዲያ ላይ ማለት ነው። እና ምናልባት ግን ማለት ነው እኔ የቡታጅራን የማውቀው ታሪክ የለም። ቡታጅራ ላይ ይኑር አይኑር የማውቀው ታሪክ የለም። እኔ በመሰለኝ ግን ምናልባት ቡታጅራ ላይ ደም ሰጥተው ከዛ ወደ አዲስ አበባ ሄዱ ምርመራ ሊደረግም እኮ ይችላል። ይህንም ማሰብ አለባችሁ። አንዳንድ ጊዜ አንዳንድ ክሊኒኮች ውስጥ ደም ሰታችሁ እኮ ማለት ነው ከዛ ወደ ሌላ ቦታ ተልኮ የሚመረመርበትም ጊዜ እንዳለ አታውቁም? እኔ እንደዛ እንዳለ አውቃለሁ። እውነት ነው የምላችሁ። ማንኛውም ቦታ ላይ ደም ሰታችሁ ከዛ ሌላ ቦታ ሄዶ ምርመራ ተደርጎ ውጤት ይነገራችኋል ማለት ነው። እና አንዳንድ ጊዜ በማናውቀው ነገር ባንፈርድ መልካም ነው ብዬ አስባለሁ። እና ደግሞ አቷሹ፣ ውሸት ምናምን እናንተ ጥሩ ልጆች ነበራችሁ አሁን ላይ ተበላሻችሁ ምናምን የምትሉ አላችሁ። እና ውሸት በእነሱ አልተጨመረም። አንዳንድ ጊዜ ውሸትም ሳይሆን ሀይሚና ቦራ በጥሩ ቪዲዮ ሲመጡ ማለት ነው ጥሩ ቪዲዮ በቃ በፍቅር ባላቸው በሚሰሩት ቀን በቀን ሲመጡ አታዩላቸውም። እይታቸው በጣም የቀዘቀዘ ነው ማለት ነው። እና አንዳንዴ ደግሞ ድራማ በሚሰሩበት ሰዓት ደግሞ ለምን ብላችሁ የምትሉ ልጆች አላችሁ ማለት ነው። ያዙኝ ልቀቁኝ የምትሉ ልጆች ማለት ነው። እና እነዚህ ልጆች እኮ ቤት ኪራይ ያለባቸው ብዙ ነገር አለ። አዲስ አበባ ላይ እንደምታዩት የኑሮ ውድነቱ ጣሪያ ነክቷል። እና በቃ እይታ ያለውን ማግኘት የሚያገኙበትን መንገድ ነው መስራት ያለባቸው ስራም ከሆነ ማለት ነው። እና አንዳንድ ጊዜ የምንቃወመውና የማንቃወመውን ነገር ማወቅ አለብን። አንዳንድ ኦዲየንስ ጋም ችግር አለ ብዬ ነው የማስበው። እንዴት ነው ሶሻል ሚዲያ ላይ ሁሉ ነገር የሚሰራው ሁሉ እውነት ነው ብላችሁ አታስቡ ቤተሰብ። እውነት እንደው 130% ማለት ነው እውነት ቢሰሩ እንጂ ማለት ነው እንዳለ 70%ቱ ድራማ ነው የሚሰሩት። ይህንን ደግሞ ማወቅ አለባችሁ። እኔ አሁን እዩ ከቡራ አረገዝኩ ብላ ስትመጣ ልቤ ድንግጥ እንዳላለ ታውቃላችሁ ቤተሰብ። ልቤ ድንግጥ አላለም። በቃ ውሸት እንደሆነ እዩ መጠቀም ፈልጋ እንደመጣች ነው አይምሮ ውስጥ ያለው እስቲል እስካሁን ማለት ነው። እኔ የምታዳምጡት ከሆነ ምናልባት ቪዲዮን ካላሳለፋችሁት ማለት ነው ብዙ ጊዜ ይናገራለሁ። እዩ የሆነ ነገር ይዛ ነው የመጣችው እንጂ ከቡራ አርግዛ አይደለም። አንደኛ ቻናል መክፈት ትፈልጋለች። ብዙዎቹ ቻናል ለመክፈት ሲፈልጉ በሰላማዊ መንገድ መጥተው አይደለም ቻናል የሚከፈትላቸው። ወይ አፈቀርኩ ብላ ትመጣለች ሴቷ፣ ወንዱ ደግሞ ያፈቀርኩሽ ብሎ ይመጣል ምናምን ሆይሆታ ይፈጠራል ምናምን ቻናል ይከፈትላቸዋል ይሄዳሉ ማለት ነው። እና እንደዚህ አይነት ነገር ስላለ እኔ ብዙ ጊዜ ሙሉ በሙሉ የሚሰሩትን ስራ አላምናቸውም። ገባችሁ አይደለ? አላምንም። ማምንበት መንገድ አለ። ቀለበት ሲያደርግላት፣ ፍቅሩን ሲገልጽላት፣ ስላሳለፉት ነገር ሲነጋገር ይሄን አምናለሁ በደንብ አድርጌ ማለት ነው። ነገር ግን ማለት ነው ሲያለቅሱ፣ ሲወድቁ፣ ሆስፒታል ሲገቡ በቃ ወይኔ የምትሉ ልጆች አላችሁ። እንደዚህ አይነት ነገሮች ብዙ ጊዜ ድራማ ነው የሚሰሩት። ምሳሌ ልስጣችሁ። ምሳሌ አብርሽና ሩታ በአሁን ሰዓት የሚሰሩት ስራ እውነት መስሏቸው ለኦዲየንስ ሊጋደሉ የሚደርሱ ልጆች አሉ። ቢገናኙ ነፍስ እስከ ማጥፋት ደረጃ የሚደርሱ ልጆች ሶሻል ሚዲያ ላይ ብዙ ነገር እየተባባሉ ራስ በራሳቸው እየተሰዳደቡ ምናምን ቢገናኙ ደግሞ ምን እንደሚፈጠር ግን አብርሽ ከሚስቱ ጋር ነው የሚኖረው፣ ከሩታ ጋር ከልጁ እናት ጋር ነው የሚኖረው። ነገር ግን ሄርሜላን አፈቀርኩ ብሎ ይሄው አመት ሊሆነው ነው። አስቡት። ምክንያቱም
ጥሩ እይታ አለው። ሰው የሚፈልገው ይሄንን ስለሆነ ማለት ነው። ያገኝበታላ። ዶላር ክብር የሚባል ነገር የላቸውም። በነገራችን ለራሳቸው ክብር፣ ለኦዲየንስ ክብር፣ ለቤተሰብ ክብር የላቸውም። እነሱ ብር ብቻ ነው የሚፈልጉት፣ ብር ማግኘታቸውን ብቻ። እና አንዳንዴ እውነት ሲነገራችሁ የማትፈልጉ ልጆች አላችሁ። ድራማ ነው ስትባሉ የማታምኑ ልጆች አላችሁ። ኖ ድራማ አይደለም፣ እንዲህ የሆነች እንዲህ የሆነ ምናምን የምትሉት አለ። አብርሽ አሁን መተት ተደረገበት ተባለ፣ መናገር አይቻልም ተባለ። ፈጽሞ አልተደረገበትም። አብርሽ ጤነኛ ልጅ ነው። አውቆ ነው የሚጃጃለው። አውቆ እየመረራችሁ ዋጡት። ሩታ ፊርማ ቅደድ ምናምን ብላው መጣች። የት የተፈራረመችው ነው? አልተፈራረሙም እኮ ሩታና አብርሽ። በነገራችን ላይ ቢፈራረሙ ፍርድ ቤት ሄደው ቢፈራረሙ ከእሷ ከሱ ሶስት ሰው ሆነው ሄደው ሲፈራረሙ ቪዲዮ ቀርጸው ለህዝብ ያሳውቁ ነበር። እነሱ ፈሳቸውን ሲፈሱ ቪዲዮ የሚቀርጹ ሰዎች መዘጋጃ ድረስ ሄደው እንዴት ቪዲዮ አልሰሩምና እንዴት አልለቀቁም? የት ነው የተፈራረሙት? ነው ወይስ እንደ ገጠር ደብተር ተይዞ በደብተር አምጥተው ነው ያስፈራረሟቸው? እንደዛ ቢሆን ራሱ ማለት ነው ቪዲዮ ይቀረጽ ነበር። ምክንያቱም ፌመስ ዩቲዩበሮች ስለሆኑ ማለት ነው። እና ፊርማ የላቸውም፣ አልተፈራረሙም። ሩታና አብርሽ ግን የፊርማው ወረቀት ይዛ ቅደድ አልቀድም እየተባለ ማለት ነው ስንት ቪዲዮ እንደሰሩ እንዴት እንደሸቀሉ ታውቃላችሁ። አሁን ደግሞ አብርሽ መተት ተደረገበት ተብሎ እንዴት ህዝቡን እንደሚያጃጅሉ። ስለዚህ እነሱ እየተጠቀሙ ነው። እኛ ግን ዝም ብለን በቃ ዋይ እንላለን። እና እህቶቼ ማለት ነው አሁንም ቢሆን ሀይሚና ቡራ ዋሹን። እራሳችሁን የምትዋሹት በነገራችን ላይ እናንተ ራሳችሁ ነው። ማመን ያለባችሁን ነገር እመኑ። የማታምኑ ከሆነ ማለት ነው ጀስት ስለምትወዷቸው ብቻ ላይክ አድርጉላቸው፣ ቪዲዮቸውን ይውላቸው ምናምን በቃ እስከ መጨረሻው ማየት ነው። ለምን እናንተ ራሳችሁን ታሳምማላችሁ? ለራሳችሁ ተጨነቁ። እኔ ለራሴ ነው የምጨነቀው በዚህ ሰዓት። ስንት ነገር የሚያስጨንቀኝ ነገር አለ የእውነት። እና እንደዚህ አይነት ስራ መስራት ያለባችሁም ብላችሁም ደግሞ ማለት አትችሉም። ምክንያቱም መስራት አለባቸው፣ እነዚህ ልጆች መስራት አለባቸው። እዩ ምንም አይነት እንትን እንደሌላት እኔ አውቃለሁ በደንብ አድርጌ። ኧረ ስንት ነገር አለ መሰላችሁ ቤተሰብ። እውነት እኔ ግን ሀይሚዬና ቡራዬን የምጠላበት ነገር የለም። ምንም ነገር አልጠላቸውም። የፈለገ ነገር ቢሰሩ የፈለገ ነገር ቢያደርጉ እኔ እረዳቸዋለሁ፣ በደንብ አድርጌ እረዳቸዋለሁ። ግን ክብራቸውን ዝቅ የሚያደርግ ነገር፣ ቤተሰብን የሚነካ ነገር እስካልሰሩ ድረስ ማለት ነው። እንዴ ድራማ ሲሰራ እኮ አስመስሎ ነው የሚሰራው። ቤተሰብ ይሄን አታውቁም እንዴ? ድራማ በእውነተኛ ታሪክ ላይ የተመሰረተውን ነው የሚናገሩት የሚሰሩት።